ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የኢትዮ ፋክስ ተከታታዮቻችን የነሐሴ 21 ቀን የረፋድና ፍላይ የተረጋገጡ ዜናዎችን ይዘንላችሁ ቀርበናል። በዛሬው ዕለታዊ የዜና እትማችን መንግስት ያቀረበውን የይቅርታ ፎርም አልፈርምም ያሉ የአማራ ፖለቲከኛ እስረኞች ከአባ ሳሙኤል እስር ቤት ወደማይታወቅ ስፍራ መወሰዳቸው ከፍተኛ ስጋት ፈጥሯል። በሌላ በኩል ፋኖ በሸዋና በጎንደር ግንባሮች ባደረሰው መብረቃዊ ጥቃት ያገዛዙ ሰራዊት ክፉኛ የተመታበትን ዝርዝር የግንባር መረጃ ይዘናል። እንዲሁም ምርኮኛውና ተሰናባቹ ባጫ ደበሌ ዳግም ወደ ጦሩ ተመልሶ አማራውን አበባው ታደሰን ሊተካ ነው የሚለውን አነጋጋሪ ወሬም ይዘናል። በተጨማሪም በማዕከላዊ ኢትዮጵያ ክልል የኦነግ ሸኔ ታጣቂዎች ፈጽመውት ያለፉትን ጭካኔ የተሞላበት ጥቃት፣ የህወሓትና የኦባሳንጆ ውይይት ውጤት እንዲሁም የፕሬዝዳንት ትራምፕ ልጅ ህይወት አደጋ ላይ የሚጥል ከኢራን ሚዲያ የወጣ ቪዲዮን በተመለከተ ያለውን ዓለም አቀፍ ውጥረት እናቀርባለን። ሁሉንም መረጃዎች ሳናስቀር በዝርዝር ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የእውነተኛ መረጃዎች አጋሪ ሁኑ። ወደ ዝርዝር መረጃው እንለፍ። በመጀመሪያ የምንመለከተው መንግስት ያቀረበውን የይቅርታ ፎርም ያልተቀበሉ የአማራ ፖለቲከኛ እስረኞች ላይ የተወሰደውን አስደንጋጭ እርምጃ ይሆናል። የአማራ ፖለቲከኛ እስረኞች ወንጀላቸውን ካመኑና በፊርማቸው ካረጋገጡ እንደሚፈቱ የቀረበው ሐሳብ ያልተቀበሉ ግለሰቦች ተለይተው ከአባ ሳሙኤል እስር ቤት ወደማይታወቅ ስፍራ መወሰዳቸው ተሰምተዋል። የቀድሞ የአማራ ተማሪዎች ማህበር ፕሬዝዳንት ሲሳይ መልካሙ፣ አቶ ሲሳይ ማረሽና ኮሎኔል ሰለሞን ተፈሪ በሌሊት የተወሰዱ ሲሆን ከአባ ሳሙኤል እስር ቤት ተለይተው መወሰዳቸው ተረጋግጧል። እንደ ምንጮቻችን ገለጻ እስረኞች በኃይል ተይዘው የተወሰዱ ሲሆን አሁን ያሉበት አድራሻ ግን አልታወቀም። የኢትዮጵያ ሰብአዊ መብት ኮሚሽነር ብርሃኑ አደሎ ወደ 1300 የሚሆኑ የፖለቲከኛ እስረኞች ወንጀላቸውን መፈጸማቸውን አምነው እንዲፈርሙ ሲያግባቡ መቆየታቸው የተነገረ ሲሆን የፈጸምነው ወንጀል የለም በሚል ሰነዱን አልፈርምም ያሉት 30 የፖለቲከኛ እስረኞችና ጋዜጠኞችም ጭምር ናቸው። ይቅርታ ፎርሙ በዋናነት በክልሉ ለጠፋው ህይወትና ለወደመው ንብረት ኃላፊነት ወስዳለሁ የሚል ሐሳብን የያዘ ሲሆን ብልጽግና የራሱን ጭፍጨፋና ግድያዎች የሚቀበል ሌላ አካል ለመፍጠር እየሞከረ መሆኑ ተጠቁሟል። አሁን ወዳልታወቀ ቦታ ከተወሰዱት ጨምሮ ዶክተር ወንዶሰን አሰፋ፣ ዶክተር ሲሳይ ወግ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻውና አቶ ዮሐንስ አያሌው ጨምሮ በርካታ እስረኞች ሰነዱን አልፈርምም በማለት አሻፈረኝ ብለዋል። አልፈርምም ያሉ ሌሎች እስረኞች ላይም ተመሳሳይ እርምጃ እንደሚወሰድ ይጠበቃል። የአፋብን አሳምነው 5ኛ እዝ አካል የሆነው አጼ ዳዊት ክፍለ ጦር በሸዋ ጠቅላይ ግዛት መራቤቴ አውራጃ ደብረ ወረዳ ልዩ ስሙ ጨለሜት በተባለ ቦታ በፈጸመው የደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ማድረሱን መረጃዎች ያሳያሉ። ጥቃቱ የተፈጸመው ነሐሴ 19 ቀን ምሽት 1 ሰዓት ላይ ሲሆን የአገዛዙ ሰራዊት በአዲስ ምሪት ወደ አካባቢው በጭነት መኪኖች ሲንቀሳቀስ በተዘጋጀለት ድብቅ ጥቃት ተመቷል። በተጨማሪም በሸዋ ጠቅላይ ግዛት ደራ ወረዳ ኮሎና ዲሚንዳ ቀበሌዎች በአገዛዙ ከተሰማራው የሸኔ ዘራፊ ኃይል የተዘረፉ በርካታ የቤት እንስሳት የአጼ ዳዊት ክፍለ ጦር ከኦራ ሚሸግ ብርጌድ አርበኞች ጦር ጋር በመቀናጀት እንዲመለሱ ተደርጓል። የአፋብን በላይ ዘለቀ 3ኛ እዝ አካል የሆነ ገብረ መስቀል ብርጌድ ጣይቱ ሻለቃ ለተከታታይ 5 ቀናት በጠላት ላይ ከፍተኛ ኪሳራ አድርሷል። የአገዛዙ ኃይል ከደብረ ታቦር ወደ ማህደረ ማርያም ሲንቀሳቀስ ወርቄ በተባለ ቦታ ላይ በተጣለ ድብቅ ጥቃት ተመቷል። ሻምበል መሪን ጨምሮ 11 አባላትን ተደምሰዋል። የጠላት ኃይል ይህን ወታደራዊ ሽንፈት ተከትሎ የበቀል እርምጃውን መሳሪያ ባልታጠቁ ንጹሃን ላይ በማድረግ ጸረ አማራነቱን በድጋሚ አሳይቷል። በተጨማሪም የበላይ ዘለቀ 3ኛ እዝ አካል የሆነው ጣና ኃይል ክፍለ ጦር ሬጅመንት 3 ነሐሴ 19 ከአርብ ገበያ ወደ ጣና ሲንቀሳቀስ በነበረው የጠላት ኃይል ላይ ባካሄደው የተቀናጀ ጥቃት በሳናቴሌ፣ ካቦ ተራራ፣ ጨላ ተራራ፣ ኮከብ ተራራና ኮሶ ወንዝ አካባቢዎች ከፍተኛ ኪሳራ አድርሰውበታል። የጠላት ኃይል ተጨማሪ 23 ከባድ መሳሪያ አዛዥ ኃይል ቢያሰማራም መቋቋም ተስኖት ወደ አረብ ገበያ አቅጣጫ ለማፈግፈግ ተገዷል። በመቀጠል ብልጽግና ወደ ሌላ ቀጠናዊ ጦርነት ለመግባት የተዘጋጀ ነው የሚያስብል አነጋጋሪ ውሳኔ እንመለከታለን። በሙስና በስንፍናና በሱስ ከጦሩ የተሰናበተው ባጫ ደበሌ ወደ ጦሩ ተመልሶ አማራውን አበባው ታደሰን ሊተካ ነው እየተባለ ይገኛል። ጦርነት ወዳዱ አብይ አህመድ ሌላ ጦርነት ሊከፍት ባሰቡበት በዚህ ወቅት ጦርነት አፍቃሪውን ምርኮኛውን ባጫ ደበሌን ዳግም ወደ ጦሩ ለመመለስ እቅድ ተይዟል። ወደ ጦሩ ሲመለስ የፕሮፓጋንዳ ክንፉን ከመምራት ባሻገር ተጨማሪ ኃላፊነት ሊሰጠው እንደሚችል ተነግሯል። ላለፉት ሳምንታት ታይተው ያልታወቁት አበባው ታደሰ በአብይ ዘንድ ተቀባይነታቸው መቀነሱ ተገልጿል።
በመሐመድ ተሰማ ሊተኩ ታስቦ የነበረ ቢሆንም ተደጋጋሚ በፋኖ ድባቅ የተመቱ መሪ በመሆናቸው በኦሮሞ ባለስልጣናት ዘንድ ተቀባይነት አላገኘም። ይልቁንም ባጫ እንዲሾም ግፊት እየተደረገ ሲሆን ይህ በሀገራዊ ምክክር ጉዳዩ በኦህዴድና ብአዴን ብልጽግና መካከል የተፈጠረውን መፈራረስ ተከትሎ የመጀመሪያ የስልጣን ሽኩቻ ማሳያ ተደርጎ ይታያል። በምስራቅ ጉራጌ ዞን ሶዶ ወረዳ የኦነግ ሸኔ ታጣቂዎች ባደረሱት ጥቃት 7 ሰዎች ተገድለዋል፣ 4 ደግሞ ታግተዋል። የነዋሪዎች ንብረትም ተዘርፎ ወድሟል። ትናንት ከሶዶ ወረዳ በኩል የገቡ ታጣቂዎች ሱተን በተባለ አካባቢ ተኩስ በመክፈት ሰዎችን ሲገድሉ ነሐሴ 19 ቀን ከቀኑ 5 ሰዓት ተኩል አካባቢ ከፍተኛ ቁጥር ያላቸው ታጣቂዎች በከባድ መሳሪያ ታግዘው ወደ አካባቢው ገብተው ከተማዋን ከበው ጥቃት ፈጽመዋል። ቡድኑ ግድያውን ካጠናቀቀ በኋላ የንግድ ቤቶችን ሲዘርፍና ሲያፈርስ ቆይቶ በራሱ ጊዜ አመሻሽ ላይ ከተማዋን ለቆ ወጥቷል። ተመሳሳይ ቡድን ከዚህ ቀደም በሱተን ጣያና ሚካኤል ሰመሩ አካባቢዎች በተደጋጋሚ ጥቃት ሲፈጽም መቆየቱ ተጠቁሟል። ብዙዎችም ከቀያቸው ተፈናቅለዋል። የኦነግ ሸኔ የሚል ስያሜ የተሰጠው ይህ ቡድን በአገዛዙ እንደተቋቋመና ዋና ዓላማውም ንጹሃን መጨፍጨፍ መሆኑ ይነገራል። በመቀጠል የአፍሪካ ህብረት ልዩ መልእክተኛ የመቀሌ ጉብኝት ተከትሎ የተሰጠውን ምላሽ እንመለከታለን። የቀድሞ የናይጄሪያ ፕሬዝዳንት ኦባሳንጆ በዚህ ሳምንት ድንገተኛ የመቀሌ ጉብኝት ካደረጉ በኋላ የትግራይ ክልል ባለስልጣናት መግለጫ ሰጥተዋል። ጉብኝቱ ከብልጽግና መንግስት ጋር ለመደራደር የሚያስችል አዲስ ሀሳብ ወይም ተጨባጭ እርምጃ ይዞ አለመምጣቱን ገልጸዋል። የትግራይ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር አብርሃም ሀጎስ ለዶቼ ቬለ በሰጡት አስተያየት ኦባሳንጆ ካለፈው ሰኔ ጉብኝት በኋላ ይዘው የመጡት አዲስ ነገር አለመኖሩ፣ ነገሮች እየተካረሩ ከመሄድ ውጪ የተሻለ ነገር አለመኖሩን ገልጸዋል። ዓለም አቀፍ ማህበረሰብ ተጨባጭ ድርድር ለማድረግ ተሳትፎ የሚያደርግ ከሆነ ግን ዝግጁ መሆናቸውን ለኦባሳንጆ ማሳወቃቸውንም ተናግረዋል። በሌላ በኩል በአዲስ አበባ የሚገኘው የአሜሪካ ኤምባሲ ኦባሳንጆ ጉዞ ፕሪቶሪያ ስምምነት ማደስ በሚቻልበት ሁኔታ ላይ ቁልፍ መሆኑን ገልጸዋል። ዶክተር አብርሃም በበኩላቸው ትግራይ ውስጥ ተጨባጭ ሰላም የሚያመጣ ስራ ተሰርቷል ብለው እንደማይወስዱ ገልጸው ኦባሳንጆ በመቀሌ በነበሩበት ወቅትም በትግራይ ደቡባዊና ሰሜን ምዕራብ ዞኖች የድሮን ጥቃት እንደነበር ጠቁመዋል። በመጨረሻም ዓለም አቀፍ ትኩረት የሳበውን ዜና እንመለከታለን። የፕሬዝዳንት ዶናልድ ትራምፕን የመጨረሻ ልጅ የሆነውን ባሮን ትራምፕ ህይወት አደጋ ላይ የሚጥል የሚመስል ቪዲዮ በኢራን መንግስት የሚቆጣጠረው መገናኛ ብዙሃን መተላለፉ የአሜሪካ ደህንነት መስሪያ ቤት አረጋግጧል። ቪዲዮው ኢራን የባሮን እንቅስቃሴ የተከታተለች መሆኑን የሚያሳይ ሲሆን በእርሱ ላይ እርምጃ ለሚወስድ አካል $10 ሚሊዮን የገንዘብ ሽልማት መቅረቡንም ይገልጻል። የአሜሪካ ደህንነት መስሪያ ቤት ቃል አቀባይ ናይት ሄሪንግ በሰጡት መግለጫ ጥበቃ ለሚደረግላቸው ሰዎች ስጋት ሊሆን ይችላል ተብሎ የሚታሰብን ማንኛውም ነገር እንመረምራለን ብለዋል። ከጥበቃ ስራ ጋር የተያያዙ የመረጃ ጉዳዮችን እንደሚያብራሩም ገልጸዋል። ይህ ክስተት የተከሰተው አሜሪካ የኢራንን መንፈሳዊ መሪ ከገደለች በኋላ ሲሆን ከዚህ ወዲህ የኢራን መገናኛ ብዙሃን ፕሬዝዳንቱና የቤተሰባቸውን አባላት የሚያሰጉ ይዘቶችን በተደጋጋሚ ሲያሰራጩ ቆይተዋል። የአሜሪካ ሚስጥራዊ አገልግሎት በባሮን ትራምፕ ላይ ስላለው ስጋት ቀደም ብሎ ማወቁን CNN ዘግቦ ነበር። የተወደዳችሁ የኢትዮ ፋክስ ተከታታዮቻችን ለሰዓቱ አጠናክረን ያቀረብንላችሁ ሀገራዊና ዓለም አቀፋዊ መረጃዎች እነዚህን ይመስሉ ነበር። ሐሳባችሁን በኮሜንት መስጫው ስራ አስቀምጡልን። ቪዲዮውን ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ በማድረግ የእውነተኛ መረጃዎች አጋር ይሁኑ። ስለተከታተላችሁን ከልብ እናመሰግናለን። ሰላም ቆዩ።